አንድ ወንድም ምን አለ መሰላችሁ ዛሬ የኛ ባህሪ ሊሆን የሚገባው ነገር አውሮፓውያን ከአላህም ጋር ሳያያይዙት የአንድ ንግድ ስኬት በታማኝነት ላይ የተመሰረተ ነው የሚለውን አምነውበታል። እኛ እኮ አላህም አለብናል ካጭበረበርን እኮ ጀሃነምም አለ። የዱንያ ፌለር ብቻ አይደለም ዱንያ ላይ ብቻ አይደለም ፌል የምናደርገው አኺራም አለብን ብለን የምናምን ሰዎች እነሱ አኺራ አይደለም ዱንያ ላይ ባለው ነገር ራሱ አንድ ንግድ ስኬታማ የሚሆነው በእምነት ብቻ ነው ብለው ስለሚያምኑ አንድ ወንድም መኪና ልገዛ አዘዝኩ አለኝ። ኦንላይን ዩዝድ መኪና ተጠቃሚው ሊያየው የማይችለው ድብቅ ቦታ ላይ ፎቶ እንደምንም ብለው አንስተው የሚታየውን ያክል አድርገው እዚህ ውስጥ እንዲህ አይነት ችግር አለበት መኪና ብለው ጽፈዋል። ኦንላይን እኮ ፒክቸሯን አስቀምጠዋል። አንተ እኮ በጣም ካልፈለከው ልታገኘው የምትችል ነገር አለ። እኛ ጋር እኮ የሚታይ ነገር እኮ እንደብቃለን። የማይታይ ነገር በጽሁፍ ይነግሩሃል። እነሱ እንደዚህ ያለው የመኪናው ታሪክ ይሄ ነው፣ በዚህ ጊዜ ይሄ ዕቃ ተቀይሮለት ነበር፣ እንዲህ ሆኗል። ለምንድን ነው ይሄንን የሚያደርጉት? ነገ መኪና መግዛት ስታስብ እነሱ ጋር ነው የምትሄደው አይደለም? ያጭበረበረ ሰው ጋር ሁለተኛ ትሄዳለህ? በቃ አትሄድም። አለቀ እኮ ያ ሰው እኮ አጣህ አንተ። ንግዱም ከሰረ ማለት ነው። አንድ ደንበኛ ሚስ እያደረገ ይሄዳል። በቃ እየተወየ መጨረሻ ላይ ደንበኛ ያጣ። ሶዱቅ የሆነ እንደውም በእስልምና አጅሩ ምንድነው አለ ሰለላሁ ዐለይሂ ወሰለም ከታላላቅ መላእክቶች ተርታ ነው የሚሰለፈው እውነተኛና ታማኝ የሆነ ነጋዴ።